የዓለም ዋንጫ በድራማ ቀጥሏል። በብዙዎች ዘንድ ከተጠበቁት ቡድኖች መካከል አንዷ የነበረችው ፖርቹጋል በአሳዛኝ ሁኔታ ከውድድሩ ውጪ ሆናለች። ነገር ግን ከጨዋታው ውጤት በላይ በብዙ ሰዎች ልብ የተቀረጸ አንድ ምስል ነበር። እሱም ወጣቱ ኮከብ ላሚን ያማል ወደ ታላቁ ክርስቲያኖ ሮናልዶ ቀርቦ ሲያጽናናው የታየበት ቅጽበት ነበረ። እናም ይህ ምስል የአንድ ትውልድ መጨረሻና የአዲስ ትውልድ መጀመሪያን እንደሚገልጽ ብዙ ሰዎች እየተናገሩ ይገኛሉ። እንግዲህ እንደዚህ አይነት መሰል መረጃዎችን ማግኘት ከፈለጋችሁ ይህንን ቻናል ሰብስክራይብ፣ የደውል ምልክቷን መንካት እንዲሁም ኮመንት ላይ ስለ ጨዋታው የነበራችሁን አስተያየት ማስቀመጥ እንዳትረሱ። እንግዲህ ተመልካቾቻችን በትላንትናው ጨዋታ መሰረት ፖርቹጋል በስፔን ተሸንፋ ከዓለም ዋንጫው ተሰናብታለች። ጨዋታው ብዙ ግብ የታየበት ወይም በጣም አስደናቂ የነበረ ባይሆንም ነገር ግን ለብዙ ደጋፊዎች እንዲሁም ደግሞ ለፖርቹጋል ተጫዋቾች በጣም አሳዛኝ ነበረ። በተለይ ደግሞ ሰዎችን ያሳዘነው ነገር ቢኖር ክርስቲያኖ ሮናልዶ በዓለም ዋንጫ ያሳለፈው ጉዞ በዚህ መልክ ማብቃቱ ነው ማለት ነው። እንግዲህ ሮናልዶ ተራ ተጫዋች አይደለም። ለዓመታት የዓለም እግር ኳስን የመራ ብዙ ሪከርዶችን የሰበረና በሚሊዮኖች ዘንድ ተወዳጅ እንዲሁም ታላቅ የሆነ ተጫዋች ነው። ስለዚህም የእሱ የዓለም ዋንጫ ጉዞ በዚህ መንገድ ማብቃቱ ለብዙ የእግር ኳስ ደጋፊዎች እኛንም ጨምሮ አሳዛኝ ሆኗል ማለት ነው። በሌላ በኩል ደግሞ ለስፔን እንዲሁም ደግሞ አዳዲስ ለመጡ ወጣት እግር ኳስ ተጫዋቾች አዲስ መድረክ ተከፍቷል። ለነ ኤምባፔ፣ ለነ ሃላንድ፣ ቤሊንግሃም እንዲሁም ደግሞ አሁን ላይ በጣም የሚችልና ወደፊት ታላቅ ከሚባሉ ተጫዋቾች መካከል አንዱ ይሆናል ተብሎ የሚገመተው ላሚን ያማል ከነዚህ ወጣት ስብስቦች መካከል ይገኛል ማለት ነው። እንግዲህ ገና በዚህ በወጣትነት እድሜው በ18 ዓመቱ የዓለም ዋንጫ መድረክ ላይ መታየቱ እንዲሁም በጣም አስደናቂ የሆነ ፐርፎርማንስ ማሳየቱ ነው ሰዎች ይህን እንዲሉ ያስደረጋቸው ማለት ነው። በሌላ መረጃ እንግዲህ ብዙ ሰዎችን እያነጋገረና አሁን ላይ በጣም ከፍተኛ አቴንሽን እያገኘ ያለው ነገር በፖርቹጋል ተጫዋቾች እርስ በርስ መካከል ያለው ነገር ነው ማለት ነው። ለምሳሌ ብሩኖ ፈርናንዴዝ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች እንደሆነ እናውቃለን። በአሲስቱ በሚገራርም ስራዎቹ ነው የምናውቀው አማካኝ ስፍራ ላይ ማለት ነው። ነገር ግን እንደ ክርስቲያኖ ሮናልዶ አንድ እንኳን ደህና የሚባል ኳስ አሲስት ለማድረግ አልሞከረም እና ይሄ ነገር ምንድን ነው የሚያሳየን? በውስጥ መቀናናት አለ ወይስ ምቀኝነት አለ? ከሀገር በላይ ይሄ ይበልጦባቸዋል የሚለው ነገር የሁላችንም ጥያቄ ነው ማለት ነው። በመጨረሻም የፖርቹጋል ጉዞ በዚህ የዓለም ዋንጫ ቢያበቃም ታላቁ ተጫዋች ክርስቲያኖ ሮናልዶ ግን ለሀገሩ ያደረገው ነገር መቼም አይረሳም። እንግዲህ ፖርቹጋል ያሸነፈቻቸውን ዋንጫዎች የአውሮፓ ሊግ 2 ጊዜ ደግሞ ኔሽንስ ሊግ ያሸነፈችው በሮናልዶ ትጋትና እሱ ከመጣ በኋላ ነው ማለት ነው። ይሄ የሚረሳ ነገር አይደለም። ተመልካቾቻችን እንግዲህ ከትላንትናው ጨዋታ መጥቀስ የምንችለው እንግዲህ አንድ ትውልድ ሲያበቃ ሌላ ትውልድ ይጀምራል። ይህም የእግር ኳስ ውበት ነው። እናንተስ ምን ታስባላችሁ? በፖርቹጋል ተጫዋቾች መካከል የነበረው ትክክል ነው ወይ? አጫወታቸው ስለ ሁሉም ነገር ምን ታስባላችሁ? እናንተስ የዚህን የዓለም ዋንጫ ማን ቢያሳካው ደስ ይላችኋል የሚለውን ነገር በኮመንት ስፍራ ማሳወቅ እንዳትረሱ። ልክ እንደዚህ አይነት ጸድ የሆኑ መረጃዎችን ማግኘት ከፈለጋችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። በቀጣይ እስከምንገናኝ ቸር ሰንብቱ። እናመሰግናለን። ይህ ልዩ መረጃ ነው።